ሰላም እንዴት ናችሁ? የዩቲዩብ ጓደኞቼ፣ የቲክቶክ የፌስቡክ ጓደኞቼ ትንሽ ቆየሁም። ብዙ ጊዜ የልብስ ሾው አሳያለሁ፣ የምግብ ሾው አሳያለሁ። በዝማሬም ደግሞ እግዚአብሔርን ማመስገን እወዳለሁ፣ እሱንም አደርጋለሁ። ግን ትንሽ ከዩቲዩብ ትንሽ ጠፍቻለሁ። ዛሬ እንግዲህ ላሳያችሁ የፈለግኩት ለእኔ የጠቀመኝን ለእናንተም ይጠቅማል ብዬ ስለማስብ ነው። አሁን ይሄ የለበስኩት ይሄ ለሰመር በተለይ ውጭ ሀገር የምትኖሩ ለሰመር በጣም አሪፍ ነው ናቸው። ቶፑ ይሄኛው እንትኑ በቃ አየር የሚያስገባ ነው፣ በጣም የሚመች ነው። እኔ ይሄንን የገዛሁት ከሺን ነው። ብዙ ጊዜ ሺን ጥሩ ነገር የለም ይባላል፣ ግን ኮመንታተሮቹን ከታች ካያችሁ ስለ ፕሮዳክቱ ይናገራሉ እና ያንን አይታችሁ ከገዛችሁ ጥሩ ነገር ታገኛላችሁ እና እሱም ማየት አለባችሁ እና ኳሊቲውን እዛ ላይ ይነግሯቸዋል። አንዳንድ ሰዎች አለርጂ ያለባቸው አሉ፣ የማይስማማቸው ሊኖሩ ይችላሉ። ግን እኔ ምንም እንደዛ አይነት ችግር ገጥሞኝ አያውቅም። ይሄ የለበስኩት ደግሞ ትንሽ ከእግሩ አይታያችሁም እንጂ በጣም የሚያምር ዲቴይሉ ይሄ ከቴጂ ማክስ ነው የገዛሁት። በጣም የሚያምር ጨርቅ ነው፣ ስትሬች ያደርጋል፣ አይጨማደድም፣ የሚያምር ነው። አሁን እኔ ላሳያችሁ የምፈልገው ከሺን ይሁላችሁ ይህንን አዝዤ አሁን ይሄን ለብሼዋለሁ ማለት ነው። ሌላውን ደግሞ አሳያችኋለሁ። ልበሽ ካላችሁኝ ደግሞ እለብሳለሁ እና ደግሞ የቱ እንደሚያምር ትነግሩኛላችሁ ማለት ነው። እና ቆንጆ ነው፣ በጣም ያምራል። ግን እስቲ ላሳያችሁ። ይሄኛው ሸሚዝ ነው፣ ከሺን ነው የገዛሁት። በጣም ቆንጆ ነው፣ አውጥቼ ላሳያችሁ። በጣም ቆንጆ ነው፣ ያምራል። ከታይት ጋር ይሄዳል። ይሄ አሁን ጨርቁ ራሱ በጣም ቆንጆ ጨርቅ ነው። ሻይን ያደርጋል፣ ያንጸባርቃል። ከታይት ጋር ከኋላ ሸፈን አድርጓችሁ በጣም ነው የሚያምረው። ሌላ ጊዜ ደግሞ ለብሼ ያሳያችኋለሁ። ይሄ ከሺን የገዛሁት ነው፣ በጣም ቆንጆ ነው፣ ኳሊቲ ነው። ይሄ ደግሞ ይሄም ከሺን የገዛሁት ነው። እሱ ምንድን ነው ብዙ ነገር ስላዘዝኩኝ የቱ እንደሆነ ማወቅ ያቀተኛል። እና ይሄ ደግሞ ስካርብ ነው፣ በጣም ያምራል። ይሄው እንዳያችሁት አንዳንዴ ኤሲ ሲከፈት የማይስማማው ሰው ይኖራል። እቺን ቦርሳ ውስጥ አድርጎ በቃ እንድቻርጎ ዝንጥ ማለት ይቻላል ማለት ነው። እና ታዘንጣለች፣ ከለሯም በጣም ታምራለች። ይህንንም ከሺን ነው የገዛሁት። ብዙ ነገር ነው የገዛሁት። ይሄ ደግሞ ካልሲ ነው፣ ስቶኪንግ። እኔ አንዳንዴ አጭር ቀሚስ ስለብስ ይሄ ስቶኪንግ አይደለም። ይሄ የማታ ፀጉራችን ላይ የምናደርገው ሻሽ ነው። ይሄ ቡኒ ነው። ይሄ ደግሞ ካኪ ከለር ነው። ይሄ ጥቁር ሻሽ ነው ያዘዝኩት ማለት ነው። ሶስቱም መጥቶልኛል። ብዙ ነገር ነው ያለው። ይሄ ደግሞ ስቶኪንግ መሰለኝ። ቆይ እስኪ ከፍቼ ልየው። ስቶኪንግ ይመስለኛል። ይሄ ስቶኪንግ ነው። አንዳንዴ አጭር ቀሚስ ስትለብሱ እንትን ላይላችሁ ይችላል፣ ደስ ላይላችሁ ይችላል እና አጭር ኮንፈርት ላይ ሰጣችሁ ይችላል። ስለዚህ እንደዚህ አድርጋችሁ መልበስ ትችላላችሁ። ቆንጆ ነው። እንዳየሁት ይኸው ጠንካራ ነው። አያችሁት? ጠንካራ ነው። ሌላ ጊዜ ደግሞ ለብሼ ከአጭር ቀሚስ ጋር አሳያችኋለሁ። ይሄ ከሺን የገዛሁት ነው ማለት ነው። ብዙ ነገር ነው ማዘው፣ ግን እንደኔ አትሁኑ። ግን ከወደዳችሁት ግን ምን አለ ራሳችሁን ብታስደስቱ ምንም ማለት አይደለም። ሰው ለማይረባም ነገር ገንዘቡን ያጠፋል። ይሄም ከሺን ላይ ነው፣ ስቶኪንግ ነው። አጭር ቀሚስ የምትወዱ ከሆነ ኮንፈርት እንዲሰማችሁ በስቶኪንግ ማድረግ የምትፈልጉ እንደኔ ይኸውላችሁ፣ ያምራል፣ ቆንጆ ነው። ይሄንንም ከዛ ነው ያዘዝኩት። ይሄ ደግሞ የዚህ አይነትም ማለት ነው። ይሄ የዚህ አይነት ከስር ቶፕ አለው። ይሄ ቶፑ
ከላይ ይሄ ነው ማለት ነው። እና አንድ ላይ ነው የሚሸጠው እና ቆንጆ ነው። በቆንጆ ዋጋ ሰመርን ፏ ድምቅ ብላችሁ ታሳልፋላችሁ ማለት ነው። እና ይሄ አሁን ሁለት አይነት ነው። ይሄ አሁን የለበስኩት አይነት ነው ማለት ነው። ይኸውላችሁ በጣም ነው የሚያምረው፣ ቆንጆ ነው። ይህንንም ከሽላይ ነው ኦርደር ማድረግ ትችላላችሁ። በጣም ዋጋው ተመጣጣኝ ነው። ምንም ውድ አይደለም። በጣም አሪፍ ነው። ስለዚህ እንደዚህ ለብሳችሁ ይሄ ነው በዚህ በኩል ነው እና እንደዚህ ዝንጥ በሰመርን ዝንጥ እንድትሉ ነው። ይሄ ከስር የምትለብሱት ፓካውት ነው ማለት ነው። ይሄ ፓካውቱ ነው። ይሄ ከስር ታረጉታላችሁ። ልክ ይሄን እንደለበስኩት ማለት ነው። ብዙ ነገር ነው ያዘዝኩት። እንደገና ይሄ ደግሞ እስቲ ደግሞ ሊያው ይሄ ደግሞ ብራውን ነው። ብራውን ከነጭ ጋር ይሄዳል እና ጨርቁም በጣም ደስ የሚል ስልኪ ነው፣ ያምራል። ይኸውላችሁ አሁን ነጭ ነው የለበስኩት ከነጭ ጋር በጣም ነው የሚያምረው። እንደኔ መዘነጥ መልበስ የምትወዱ ዝንጥ በሉ ላለሁኝ። አሁን በጣም ቆንጆ ነው። ዋጋውን ተመጣጣኝ ነው። ምንም ከባድ አይደለም። መግዛት ትችላላችሁ። እሺ አሁን ደግሞ ይሄ እስቲ ደግሞ ሊያው ምን እንዳዘዝኩም አንዳንዴ ይጠፋብኛል። እቺ ደግሞ ይኸውላችሁ ታይት ናት ለሰመር። ይኸውላችሁ እንደዚህ በጣም ቆንጆ ነው። ከነጭ ጋር መልበስ ትችላላችሁ፣ ከጥቁርም። እዚህ ጋር ዲቴይሉ ቁልፍ አለው፣ የሚያምር ነው። ሌላ ጊዜ ልበሽ ካላችሁኝ ኮመንት ላይ ጻፉ፣ ለብሼ ያሳያቸዋለሁ ማለት ነው። ይሄን ይመስላል። አሪፍ ነው በጣም። እኔ ኤክስትራ ላርጅ ነው የማደርገው ዘና አርጎኝ እንድለብስ ማለት ነው። ሌላውን ደግሞ አሳያቸዋለሁ። አሁን ደግሞ ይሄኛው ነው። ይሄም ተመሳሳይ ዲዛይን በተመሳሳይ ከለር ነው የገዛሁት እና ይሄም የዚህ አይነት እንትን ነው፣ ታይት ነው። ይሁላችሁ እንደምታዩት ያምራል፣ ሲለበስ ያምራል። ከለሩ ምን አይነት ከለር ነው ይሄ? ፐርፕል እና እዚህ ጋር ዲቴይሉ ቁልፍ አለው። እዚች ጋር ቁልፍ አለው። በጣም ነው የሚያምረው። ትወዱታላችሁ ብዬ አስባለሁ። ዘና አርጓችሁ እንደኔ ትንሽ ወፈር የምትሉ ከሆነ ኤክስትራ ላርጅ አርጉት፣ ዘና አርጓችሁ እንድትለብሱ ማለት ነው። ቀጠን የምትሉ ከሆነ ደግሞ ስሞልም ሚዲየምም ማድረግ ትችላላችሁ። ይሄ ደግሞ ቶፕ ነው፣ ልክ እንደዚህ ማለት ነው። ከስር እንትን አለው፣ ከነቴራ አለው። ይሄ በሶስት አይነት ከለር ነው ያዘዝኩት እና አሪፍ ነው ለሰመር። እንደዚህ ክፍተት ነገር አለው፣ እንደ ወንፊት ነው እና ያምራል። ቆንጆ ነው ላለሁኝ። የቱ ከለር ያምራል በኮመንት ላይ እንድትጽፉ እንድትነግሩኝ እፈልጋለሁ። እሺ ሌላው ደግሞ የገዛሁት ይሄ ከሚስስ ነው የገዛሁት። በጣም ቆንጆ ከልቪን ክሊን ነው፣ ቆንጆ ብራንድ ነው። በጣም ያምራል። ተረከዙም ብዙ ትልቅ አይደለም። በጣም ነው የሚያምረው። በሴል ላይ ነው የገዛሁት። ስንት ነበረ መሰለኝ? 80 የነበረውን በሀፍ ፕራይስ 85 ብር የነበረውን $40 ነው የገዛሁት። በጣም ያምራል። በጣም ሚስስ ሴል ላይ ሄዳችሁ ከገዛችሁ ጥሩ ዲስካውንት ታገኛላችሁ። በጣም የሚያምር ነው። ይህንንም አርጊው ካላችሁ በኮመንት ላይ ጻፉ፣ አርጌ አሳያችኋለሁ ማለት ነው። በጣም ነው የሚያምር። ኦኬ እቺንም ከሚስስ ላይ ነው የገዛኋት። ይኸውላችሁ በጣም ነው የምታምረው። በጣም ታምራለች። አጭር ናት። ወክ ለማድረግ እንኳን ይመቻችኋል። ወክ ለማድረግ እና በጣም የሚያምር ጫማ ነው። የሚያምር ብራንዱን ቆንጆ ብራንድ ነው።
ጆንሰን ነው እና በጣም ቆንጆ ብራንድ ነው። በጣም ያምራል እና እንደዚህ ዝንጥ በሉ እላለሁኝ። ለዛሬ ያዘጋጀሁላችሁ ይሄን ይመስላል። ሌላ ደግሞ በተመሳሳይ ቆንጆ ነገሮች ሳገኝ እንዲሁ ሼር አደርጋችኋለሁ። ስለተመለከታችሁኝ አመሰግናለሁ። ባይ